ለተወለደው ከቅድስት ድንግል ማርያም ለተገኘው ለኢየሱስ ክርስቶስ ምን ተንብሎ እናስተማስለው? ምን እያልን ምሳሌ እንስጠው? እንዴት እናመስግነው ሲሉ ነበር። አርዌ ገዳምን አንበሳ በጫካ በበረሃ እንዳለ አንበሳ ነው ወይንስ ከራዲዮን በተባለችው ወፍን መስለው ሲሉ ነበር። እውነት ነው፣ እውነት ነው። አዎ እውነት ነው። ከድንግል ማርያም ከስጋ ስጋ ከነፍሷ ነፍስ የነሳው አካላዊ ቃል ኢየሱስ ክርስቶስ ምን ይባል? ትናንትና በባሪያው እጅ በዮርዳኖስ መጠመቁን ስናበስር ቆይተን ነበር። ዛሬ ደግሞ በቤተ ክርስቲያን ቀኖና ስሪት መሰረት መድኃኒታችን ኢየሱስ ክርስቶስ በገሊላ አውራጃ በቃና መንደር የሰራው ታሪክ የሚተረክበት፣ የሚነገርበት፣ የሚወራበት ቀን ነው። ዶኪማስ ዮአኪን ጎረምሳ ልጁን ሲድር ቤቱ ባዶ ሲሆን ዘመደ ብዙ ጠላው ቀጭን ነው እንደሚባለው ዘመዱ በዝቶ የወይን ጠጁ አንሶ ሲጨነቁ መድኃኒታችን ኢየሱስ ክርስቶስ ውሃውን ወይን አድርጎ በተአምራት አስደምሟል። መጽሐፍ ቅዱስ እንደሚነግረን አታጨብጭቡ፣ እጃችሁን ያማችኋል። ስሙ ይክበር ይመስገን። ደስ ብሏችኋል? ብዙ የጎደለ ነገር አለ። ምዕመናን ልጆቻችን ጤናው የጎደለበት አለ፣ ስለ ጤና የሚጸልይ ትዳሩ የተናጋበት አለ፣ ስለ ጋብቻው፣ ስለ ቤቱ፣ ስለ ጎጆ የሚጸልይ ተማሪው ስለ ትምህርቱ፣ ነጋዴው ስለ ንግዱ፣ ሌላው የመንግስት ሰራተኛው፣ ፖለቲከኛው፣ ገበሬውም፣ ሐኪሙም፣ አርሶ አደሩም፣ ካህኑም፣ ወንዱም ሴቱም የሚጸልየው ጸሎት አለ። ጌታዬ ሆይ ስማኝ የሚል አለ። እመቤቴ ሆይ ወደ ልጅሽ አሳስቢልኝ የሚል ደግሞ እንደ ዶኪማስ አይነት አለ። ሁሉም የራሱ የጸሎት ምላሽ እየጠበቀ ያለ ብዙ ሰው እግዚአብሔር ታሪክን መቀየር ስለሚገባው እዛ ቤት ውስጥ ያለውን ጭንቀት፣ እዛ ሰርግ ቤት ውስጥ የነበረውን ችግር በአንድ ቅጽበት እመቤታችን በተናገረችው በአንድ ቃል ግበሮ ዘይቤለክ የሚነግራችሁን አድርጎ ብላ እንዳለችው የሆነለት የተከናወነለት ዶኪማስ በደስታ ሲፈነጥዝ አይተነዋል። ብዙ የተመለሰልን መልስ አለ። ብዙ ጠይቀን ያገኘነው ነገር አለ። ብዙ ሳንጠይቅ ደግሞ ያገኘናቸው የምናውቃቸው የማናውቃቸው ብዙ ነገሮች አሉ። ምዕመናን ክርስቲያኖች በዚህ ያላችሁ ሁላችሁ ቆማችሁ የምትሄዱት፣ ወጥታችሁ የምትገቡት፣ ተኝታችሁ የምትነሱት ሰዎች ክፉ ነገር ስላላደረጉባችሁ እንዳይመስላችሁ፣ መርዙ ስላልተበጠበጠ፣ ፍላጻው ጦሩ ስላልተወረወረባችሁ እንዳይመስላችሁ። ማን ስለጠበቀ ነው? ማን ስለጋረደ ነው? ከምናውቀውም ከማናውቀው እኛ በሕይወታችን ውስጥ የምናውቀው ትንሽ ነገር ነው። ዛሬ ሌሊት ጀምራችሁ ታቦቱን አክብራችሁ ለእግዚአብሔር ክብር እንደ ዳዊት ስታሸበሽቡ፣ ስትዘምሩ፣ እልል ስትሉ፣ እግራችሁን እያነሳችሁ በመንፈስ ቅዱስ በፍጹም መንፈሳዊ ዝማሬ ሆናችሁ እያጨበጨባችሁ በእልልታ በዝማሬ እግዚአብሔርን ስታመሰግኑ ቆይታችኋል። ሌላ ቦታ ቢሆን እኮ አንድ ደቂቃ ፀሐይ ላይ መቆም አትፈልጉም።
ፀሐዩ ያቃጥለናል፣ አቧራው ያፍነናል። ምን አደከመን ነበረ የምትሉት። ዛሬ ግን ለታቦታችሁ ክብር እንደ ዳዊት በቃል ኪዳኑ ታቦት ፊት ወጣት ልጆቻችን ደግሞ አቧራ ያለበትን ምንጣፍ በመሸከም መንገዱን በማጽዳት ናታኒም ሆነው እንደ ዮሐንስ ያሄፍኖት ሆነው መንገድ እየጠረጉ ታቦቱን ከፊት እየተሽቀዳደሙ ሲያከብሩ ሲያስከብሩ አይተናል። ይሄ እግዚአብሔር ከሰጠን ስጦታ ጥቂቱ ነው። መሸከም እየፈለጉ ማንጠፍ እየፈለጉ መዘመር